እዚህ ኮንሶ አፕሊኬሽን ላይ በሁለት አይነት መልኩ ገንዘብ መስራት ትችላላችሁ። አንደኛው እዚህ ጋር እንደምታዩት ዴይሊ ታስኮችን በመስራት እዚህ ጋር እንደምታዩት ያው ዴይሊ ታስኮችን እዚህ ጋር ያሉትን ዴይሊ ታስኮችን እነዚህን በመስራት ገንዘቦችን መስራት ትችላላችሁ። ሁለተኛው ነገር ደግሞ ለሰዎች በመጋበዝ ማለት ነው። ለሰዎች ስትጋብዙ የእናንተን ሪፈራል ነምበር ሲጠቀሙላችሁ እዚህ ጋር እንደምታዩት እንግዲህ ይሄ ሪፈራል ነምበር አለ። በዚህ ሪፈራል ነምበር መሰረት ያ ሌሎች ሰዎች ሲሰሩላችሁ እዚህ ጋር እንደምታዩት ዩኤስዲቲ እና ፖይንቶችን እንግዲህ መሰብሰብ ትችላላችሁ። ስለዚህ ኮንሶ ላይ በሁለት አይነት መልኩ ገንዘብ መስራት ይቻላል ማለት ነው። አንደኛው ያው ዴይሊ ታስኮችን በመስራት ነው። እዚህ ጋር እንደምታዩት ዴይሊ ታስኮች እንግዲህ የተለያዩ አይነት ታስኮች አሉት። ለምሳሌ እንደዚህ ዜናዎችን በማየት ሊሆን ይችላል፣ ወይም ደግሞ ቻት በማድረግ ሊሆን ይችላል፣ ወይም ደግሞ ሪፈራል ነምበሮችን የእናንተን በመጋበዝ በዛ መልክ ገንዘብ ማግኘት ትችላላችሁ ማለት ነው። ሰላም ሰላም፣ እንዴት ናቸው ውድ ቤተሰቦች? ያለሁ እኔ እግዚአብሔር ይመስገን። እንግዲህ ይህን ቪዲዮ እንደነገርኳችሁ በደንብ ቻት እያደረጋችሁ እንዲሁም ደግሞ መረጃዎችን እያያችሁ ገንዘብ የምትሰሩበትን አፕሊኬሽን እንግዲህ በዚህ ቪዲዮ ያሳይቻችኋለሁ። ሁላችሁም ቪዲዮውን ከመጀመራችሁ በፊት ሁላችሁም ያደረጋችሁ ሌሎች ሰዎች ጋር እንዲደርሱ አበረታቱኝ። እንዲሁም ደግሞ የዚህ ቻናል ቤተሰብ ያልሆናችሁ ሰዎች የዚህ ቤተሰብ አባል እንድትሆኑ ሰብስክራይብ አድርጉ እያልኩኝ እንግዲህ ጋብዛችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። መልካም ቪዲዮ እንዳሳየኋችሁ ይሄ ኮንሶ የሚባል የቴሌግራም አፕሊኬሽን አለ። እንግዲህ ቻት በማድረግ አንደኛው የሚሰራላችሁ ከታች እዚህ ጋር እንደምታዩት ከሰዎች ጋር ቻት ስትደራረጉ እዚህ ጋር ፖይንታችሁን ካውንት ያደርጋል። ይህንን ካውንት በማድረግ ምን ትሰበስባላችሁ? ፖይንት የሚባለውን ነገር እዚህ ጋር እንደምታዩት ይህንን ፖይንት እዚህ ጋር ያለው ፖይንት ማለት ነው። ይህንን ትሰበስባላችሁ። ይህንን ሰብስባችሁ እንግዲህ ይሄ መሰብሰባችሁ ጥቅሙ አንደኛ ምን ታገኙበታላችሁ? ይሄንን ስትሰበስቡ የእናንተን ሪፈራል ኮድ ማግኘት ትችላላችሁ። ሪፈራል ኮዳችሁን ደግሞ አግኝታችሁ ምንድነው ጥቅሙ ካላችሁኝ፣ ሪፈራል ኮድ ሲኖራችሁ ለሰዎች ኢንቫይት ባደረጋችሁ ቁጥር ሰዎች ሲሰሩ ለእናንተ ምን ያደርጋሉ? ይሰሩላችኋል ማለት ነው። ለምሳሌ እዚህ ጋር የኔ ሪፈራል ኮድ ይሄን ይመስላል። እዚህ ጋር እንደምታዩት ይሄንን ሪፈራል ኮድ እናንተ እንግዲህ እኔ ለእናንተ ስጋብዛችሁ ወይም ደግሞ ይሄን አፕሊኬሽን ስትጭኑ ይሄንን ሪፈራል ኮድ ስትጠቀሙልኝ እዚህ ጋር እንደምታዩት የአንደኛ ፖይንት መሰብሰብ እችላለሁ፣ ሁለተኛ ዶላሮችን መሰብሰብ እችላለሁ ማለት ነው። ስለዚህ ብዙ ሰዎች በዚህ ሪፈራል ኮድ ከገቡልኝ በኋላ አንደኛ እነሱ በሰሩ ቁጥር ለእኔ ምን ያደርግልኛል? እዚህ ጋር መስራት እችላለሁ ማለት ነው። ስለዚህ ይህን ሪፈራል ኮድ ለማግኘት የመጀመሪያው ስራ ምንድን ነው የሚሆነው? እዚህ ጋር ያሉትን ዴይሊ ታስኮች መስራት መቻል አለብኝ ማለት ነው። እነሱ ምንድን ናቸው? እዚህ ጋር እንደምታዩት ለምሳሌ እኔ ፖይንቱ ወደ 219 ነው ማለት ነው። ስለዚህ 180 ስትሰበስቡ እነዚህ 180 ስትሰበስቡ ሪፈራል ኮዳችሁን ይሰጣችኋል ማለት ነው። የትኛውን ሪፈራል ኮድ? እዚህ ጋር የምታዩትን ሪፈራል ኮድ ጀነሬት አድርጎ ይሰጣችኋል ማለት ነው። ያን ሪፈራል ኮድ አገኛችሁ ማለት ለሰዎች ስትጋብዙ የእናንተ ሪፈራል ኮድ ሲጠቀሙ እነሱ አንድ እንደዛ ጆይን ሲያደርጉ $0.1 ለነሱ ይሰጣችኋል። ይህን ሪፈራል ኮድ በመጠቀማቸው ብቻ ማለት ነው። እንደ ቦነስ ሪፈራል ኮድ ልክ አፕሊኬሽኑን ኢንስታል ስታደርጉት ባለፈው እንዳሳየኋችሁ ሪፈራል ኮድ ይጠይቃል። ለዛ የሚጠይቀው ቦታ ላይ እንዲህ ይህን ሪፈራል ነምበር ስታስገቡት $0.1 ይሰጣችኋል ማለት ነው። ከዛ በኋላ እናንተም እንግዲህ ወደ 180 ፖይንት ሰበስቡ። እነዚህ ዴይሊ ታስኮች ለምሳሌ ዴይ 1 ዴይ 2 ምናምን እያለ እስከ ዴይ 14 ድረስ አለ። ስለዚህ ዴይ 1 ላይ ስንት ነው የምትሰሩት? ለምሳሌ 35 እዚህ ጋር ታስኮች አሉት። እዚህ ጋር እንደምታዩት ለምሳሌ ቻት ቱ እርን የሚል አለ፣ ፕላይ ቱ እርን አለ። ይህን ስክሮል ቅድም ያሳየኋችሁ ስክሮል እያደረጋችሁ ስትጠቀሙ ላይክ ስክሮል ማለት እንደዚህ ስክሮል እያደረጋችሁ ጀስት የምትፈልጉትን ዜና እያነበባችሁ እንደዚህ ስክሮል ባደረጋችሁ ቁጥር ምን ያደርግላችኋል? እዚህ ጋር የምታዩትን ፖይንት ይሰጣችኋል ማለት ነው። እንግዲህ በዚህ መልክ በተለያየ መልክ ይሄንን ከሰበሰባችሁ በኋላ እዚህ ጋር ያለውን ይሰጣችኋል። ይሄንን በተለያየ መልክ ከሰበሰባችሁ በኋላ የሚሰጣችሁ ፖይንት 180 ሲደርስላችሁ ሪፈራል ነምበር ይሰጣችኋል ማለት ነው። ስለዚህ እዚህ ኮንሶ ላይ የሚሰሩት ዋና ዋና ነገር ምንድን ነው ካላችሁኝ፣ ለምሳሌ እዚህ ጋር ዴይሊ ታስኮችን አንደኛ ትሰራላችሁ። ከዴይ 1 እስከ ዴይ 14 ድረስ ያሉትን ስትሰበስቡ እዚህ ጋር ፖይንታችሁ አድ ይሆናል። ያ ፖይንታችሁ አድ ሆነ ማለት ደግሞ
ምን ይጨምርላችኋል ማለት ነው። ዶላራችሁ እዚህ ጋር ያለው ዶላሩ እየጨመረ ይሄዳል። ያ ዶላር እንግዲህ 0.1 ኦር ከአንድ በላይ ከ0.1 በላይ ሲሆን እዚህ ጋር እንደምታዩት ዊዝድሮ የምትለው ዲአክቲቬት የሆነችው አክቲቬት ትሆናለች። ከዛ ዊዝድሮ ማድረግ ትችላላችሁ። አንደኛው የምትሰሩት ዴይሊ እነዚህን ታስኮች መስራት መቻል አለባችሁ ማለት ነው። ሁለተኛ እዚህ ጋር ቻት ቱ እርን ከሰዎች ጋር ቻት ስታደርጉ ስታወሩ፣ ይሄኛው እንግዲህ ለስንት ጊዜ 5 ጊዜ ሲሆን የዴይሊ ታስኮችን እዚህ ጋር አንድ አድ ማድረግ ትችላላችሁ። ሁለተኛ ፕሌይ ቱ እርን ስትጫወቱ ይሄኛውን ፖይንታችሁ መሰብሰብ ትችላላችሁ። ቅድም እንደነገርኳችሁ ስክሮል ስታደርጉ ወይ ደግሞ ስክሮል እያደረጋችሁ የምትፈልጉትን መረጃ ስታዩ ይሄ አድ ያደርግላችኋል። ከዛ ሼር ስታደርጉ ደግሞ የተለያዩ ነገሮችን እዚህ ጋር ያሉትን ሼር ስታደርጉለት ደግሞ ይሄ አድ እየሆነላችሁ ይሄዳል ማለት ነው። ይሄ ዴይሊ ታስኮችን በዚህ መልክ መሰብሰብ ትችላላችሁ ማለት ነው። እና መጨረሻ ላይ እንግዲህ ሪዋርዳችሁን በመልክ አገኘሁት የሚለውን ደግሞ እዚህ ጋር ያሳያችኋል። እንግዲህ ይሄ ዩሲዲቲ ፕላስ 002 አግኝቻለሁ። ይሄ ደግሞ 01 ያገኘሁት ደግሞ ሪፈራል ነምበር ሳስገባ ነው። እንደዚህ እያለ ያስቀምጥላችኋል ማለት ነው። ስለዚህ ዊዝድሮ የምታደርጉ ከሆነ አሁን በዚህኛው ስልኬ ዊዝድሮ አላደረኩም። በሌላ ስልክ ግን በሌላ ቴሌግራም አካውንት አለኝ፣ በዛ ዊዝድሮ ያደረኩት አለ። ስለዚህ ዊዝድሮ ስታደርጉ ደግሞ ዊዝድሮ ያደረጋችሁትን ደግሞ እዚህ ጋር ሊስት ያሳያችኋል ማለት ነው። ስለዚህ ይሄ አፕሊኬሽን እናንተ ዴይሊ ቴሌግራም ላይ እስከዛሬ የምትጠቀሙትን ነገር በዚህኛው ቴሌግራም በመጠቀም ብቻ ሌላው ቴሌግራማችሁ ላይ የምታደርጉትን አክቲቪቲ እዚህኛው ቴሌግራም ላይ ስትጠቀሙ ምን ያደርግላችኋል? ለእናንተ ገንዘብ ይሰራል ማለት ነው። ገንዘብ ትሰራላችሁ ማለት ነው። ስለዚህ እያንዳንዱ እንደዚህ ታስኮች አሉት። እነዛን ታስኮች መስራት ነው ከእናንተ የሚጠበቀው ማለት ነው። ስለዚህ ይህንን ኮንሶ ሁላችሁም ልትጠቀሙበት እንግዲህ ግብዣ ነው፣ ተጠቀሙበት እላለሁ። ሪፈራል ነምበር ከፈለጋችሁ ደግሞ ያው አዲስ ስትከፍቱ ሁላችሁም እናንተ ሪፈራል ነምበር ስለማይሰጣችሁ ሪፈራል ነምበር መክፈት የግድ ይላችኋል። ያንን ሪፈራል ነምበር ደግሞ ከየት ነው የማገኘው ካላችሁ ይሄንን ሪፈራል ነምበር መጠቀም ትችላላችሁ ማለት ነው። ሪፈራል ኮዱ ይሄንን ሪፈራል ኮድ መጠቀም ትችላላችሁ ማለት ነው። ስለዚህ ይሄንን ሪፈራል ኮድ ተጠቅማችሁ 0.1 ዶላር ሬጂስተር በማድረግ ብቻ ይሄንን ማግኘት ትችላላችሁ ማለት ነው።